የሹፌሩ ማስታወሻ። በቀደም ዕለት ምሽት ላይ ወደ ሰፈሬ ለመሄድ ራይድ ተሳፈርሁ። ሹፌሩ ከራስ ጠጉሬ እስከ ጫማዬ ድረስ በዓይኑ ከመዘነኝ በኋላ ቦቄ አጉል ጊዜ ላይ ወፈርሽ አለኝ። ወፈርኩ እንዴ ትላለህ? ስጋ ቤቶች በር ላይ የሚሳለውን የፕሮሞሽን በሬ ይመስላል እኮ። ለዛውም በቀን 2 ብቻ ነው የምበላው አልኩት። በዚህ ጊዜ በቀን 2 የምትበላው ከየት አምጥተህ ነው? ፈገግ አልኩና ኑሮ እንዴት ነው አልኩት፣ ትኩረቱን ከኔ ለማስቀየስ ብዬ። ኑሮ ከእጅ ወደ አፋፍ ነው እባክህ። አለፈው የሆነ ምግብ ቤት 2 ጭልፋ ቅንጨ በልቼ 600 ብር አስከፈሉኝ። የሚገርምህ አስተናጋጁ ሂሳብ ካመጣልኝ በኋላ ሼም ይዞት ከባንኮዩ ጀርባ ሄዶ ተደበቀ። ሌላውን ቶ 1 ፍሬ ሎሚ 20 ብር ገዛው ብለህ ታምናለህ? አባቴ ሲተርት 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ይል ነበር። አባ አሁን 50 ሎሚ ለአንድ ሰው ኢንቨስትመንት ነው። ደግሞ የድሮ ሎሚ ብትመጠው ካንሰር ይፈውሳል፣ የተነፋ ሆድ ያስተነፍሳል። የጥምቀት ቀን ብትወረውረው ሚስት ያመጣልሃል። የዘንድሮ ሎሚ በውድ ገዝተህም ብትጨምቀው እንደ ወንድ ጡት ነው፣ ጠብ የሚል ነገር የለውም። ይገርማል አልኩት። በጣም በጣም በጣም። ሰው ደግሞ ኑሮ ነው መሰል ወደ ባሻ ሆኗል። አንድ ጓደኛ አለኝ፣ የደከመች ላዳ አለችው። ከዛች ትንሽ መኪና ውስጥ የሚወጣውን ጭስ ብታየው፣ ይሄ አየር ላይ ያለው ኮርኔስ ምን ነበር ስሙ? ኦዞን መሸንቆር ብቻ ሳይሆን ኦዘን ይገነጥላል። እሱ መኪናዋን ባስነሳ ቁጥር የኛ ሰፈር የተቃጠለ ከተማ ነው የሚመስለው። እና ይሄ ጓደኛዬ የታክሲው ግንባር ላይ ባርክልኝ የሚል ጥቅስ ለጥፎባታል። አንድ ቀን ጠጋ አልሁና ስማ ባርክልኝ ከማለት ተካልኝ ማለት አይሻልም አልኩት። አሁን ያስከፋል በሞቴ። በጣም ስለደበረው በአንዴ ስራና ሰፈር ቀየረ። ትንሽ እንደተጓጓዝን ሾፌሩ ወጉን ቀጠለ። ከተማው እንደምታየው እየታደሰ ነው። መዲናይቱ ሽብርቅ ብላ የስዕለት ጃንጥላ መስላለች። ነዋሪውን ደግሞ ስትሾፈው እንደ ዜሮ አምፖል ፍዝዝ ብሏል። ከተማይቱን እንዲህ በምሽት ስታያት የክሪስማስ ዛፍ ታስንቃለች። ግን ቤት ለቤት ስትገባ መብራትና ውሃ የለም። ዘንድሮ መብራትና ውሃ የጎዳና ተዳዳሪ ሆነዋል ማለት ይቻላል። ትናንት ይገርማል፣ መብራት ከ2 ቀን በኋላ መጣ። የሰፈሩ ልጆች ብለው በደስታ ጮሁ። ቶማስ ኤዲሰን ራሱ የኤሌክትሪክ ምስጢር የተገለጠለት ጊዜ ልጆቹ ይህን ያህል ተደስተው አልጮሁም። ሾፌሩ በራሱ ጭውት ከሳቀ በኋላ ቀጠለ። ባለፈው ወቅስ አደርግ አንዱ ደንብ በሳይክል መንገድ ላይ ተራምደሃል ብሎ ሊቀጣይ ተጋበዘ። ግድ የለም ዛሬ እንደ ሳይክል ቁጠረኝ ብለው ሊሰማኝ ነው። ገንዘብ መክፈል ካልቻልኩ አማራጩ ቅጣት ምንድን ነው ስለው፣ ገንዘብ መክፈል ካልቻልክ አንድ አጠር ያለ አስፓልት ትጠርግና ለመራቂ ያክል ደግሞ 2 አደባባይ ታጥባለህ አለኝ። ከፍዬ ተገላገሉ። ባለፈው ደግሞ የግብረ ኃይሉን መሪ ለምን ዘንባባ ብቻ ተተክላላችሁ፣ በየጣለቃው ዝግባና ቀረሮ ነገር ጣል ጣል አድርጉበት እንጂ የሚል አስተያየት በቅንነት ለገስኩት። አንተ በዚህ ትገረማለህ? ከፈለግን የዘንባባ ማርነሽ የሚለውን ዘፈን ብሔራዊ መዝሙር እናደርገዋለን የሚል ምላሽ አጎናጽፎ ፊት ነሳኝ። ከጥቂት ቀናት በፊት አንዱ መንገድ ዳር ላይ በተተከለው ሳር ላይ አንድ የጋሪ ፈረስና አንድ የወፍጮ ቤት አህያ አሰማርቶ ሲያስገጥ የሆነ ደንብ ያዘው። ለምን እንዲያደረክ ይለዋል። አይ ለክፋት አይደለም፣ ሳሩ አርቲፊሻል ነው ወይስ የእግዚአብሔር ነው የሚለውን ለማረጋገጥ ፈልጌ ነው የሚል ምላሽ ሰጠ። ከተማውን አረንጓዴ ማድረጋቸው የሌለን የተመቸኝ። ግን ይሄ በየቦታው አግዳሚ ወንበር የሚያስቀምጡት ነገር ትክክል አይመስለኝም።
ይህ ትውልድ እንደምታውቀው ተግቶ መቀመጥ ይወዳል። በተቃራኒው አባቶቻችንና እናቶቻችን እንደ ዘላን ናቸው። ዙረት ነፍሳቸው ነው። መሄድ ይወዳሉ። በአማርኛ ቋንቋ ውስጥ ከመሄድ ጋር የተገናኙ ቃላት ነፍ ናቸው። ስራ አስኪያጅ የሚለውን ቃል ውሰድ። አባቶቻችን ስራ የሚሄድ ነገር ነው ብለው ያምናሉ። አመንዝራ ሰው ራሱ ያያጅ ይባላል። ፓርላማ ውስጥ የንግግር ስነ ስርዓት አካሄድ ነው የሚባለው። ቤታቸውን ዞሮ መግቢያዬ ነው የሚሉት። ተጎልቶ ውሎ መግቢያዬ አላሉት። ተፈላሰፍክ አትበለኝ እንጂ መኖር ራሱ መንቀሳቀስ ነው። ሐዋርያው ጳውሎስ በሞቱ ዋዜማ ሩጫዬን ጨርሻለሁ አለ እንጂ ቁጭታዬን ጨርሻለሁ አላለም። የኛ ትውልድ ግን መቀመጥ እንወዳለን። በዚህ የመቀመጥ ባህላችን ላይ ስማርትፎንና በሰዓት የማይከፈልበት አግዳሚ ወንበር ተጨምሮበት አስበው። ባለፈው እዚህ አዲስ የተሰራው የእግረኛ መንገድ ዳር የማይተዋወቁ ሰዎች ተጨናንቀው ተቀምጠው አግዳሚ ወንበሩን የህንድ ባቡር አስመስለውታል። የከተማው አስተዳደር ቀስ ብሎ ስህተት እንደፈጸመ ሲገባው ለረጅም ጊዜ የሚቀመጡ ነዋሪዎችን የሚበትን ግብረ ኃይል ማቋቋሙ አይቀርም። አለበለዚያ የአግዳሚ ወንበሩ እግር ስር ጉንዳን ማርባት ይኖርበታል። ቀጠለና እና ኑሮ እንዴት ነው አለኝ። መኖር ደግ ነው። በጦርነትና በመሬት መንሸራተት ያለቁ ወገኖቻችን ይህን እድል አለማግኘታቸው ያሳዝነኛል አልኩት። አሟረት አትበለኝና አለው ሹፌሩ። አሟረት ካትበለኝና መሬት መንሸራተቱ በቀጣይ ለሚመጣው መሬት መንቀጥቀጥ እንደ ቀብድ አድርገህ ልትቆጥረው ትችላለህ። እኛ ስላልባነን ነው እንጂ ለዚህም አሪፍ መፍትሄ ነበረው። ስማ፣ ጃፓን ሀገር መሬት መንቀጥቀጥ ሲከሰት ሰው አይሞትም። ቤቶችና ፎቆች ትንሽ አመረኛ ጨፍረው በነበሩበት ይረጋሉ። የሚገርም የዛሬ ምናምን ዓመት አካባቢ የአፍሪካ አባት ኃይለ ሥላሴ የተወሰኑ የሀገራችንን ወጣቶች መርጠው መሬት መንቀጥቀጥን ቀድሞ መተንበይና መቆጣጠር የሚቻልበትን ጥበብ እንዲያጠኑ ወደ ጃፓን ልከዋቸው ነበር። የተላኩት ወጣቶች ግን ምን ይዘው የተመለሱ ይመስላል? ሩቅ ምስራቅ ሳለሁ ጃፓኗን ወድጄ የሚል ዘፈን እየዘፈኑ ተመለሱ። ንጉሡ ሳይንስ እንዲማሩ ቢልኳቸው እነሱ በመንግስት በጀት ከጃፓን ኮረዳ ጋር ሲጀናጀኑ ከርመው ተመለሱ። ይሄ ነው የሆነው። ትንሽ እንደሄድን አንድ የተጎሳቆለ ሸበቶ ሰውዬ ግድግዳ ተደግፎ የሚቆዝምበት ቦታ ደረስን። አወቀው አለ ሹፌሩ። አዎ ታሪኩን በሚዲያ ሰምቻለሁ። ፍቅረኛው ተሰናብታው ውጭ ሀገር በሄደችበት ቦታ ላይ 20 ዓመት ያህል ቆሞ ጠብቋታል ይላሉ አልኩት። እንደኔ ሰውየው ፍቅር የያዘው ከሴትዮዋ ጋር ሳይሆን ከቦታው ጋር ነው። ወዲያው አከታትሎ አግብተሃል ሲል ጠየቀኝ። እንዳላገባው ነገርኩት። ልምከርህ፣ ፍቅር ከያዘህ ብቻ አግባ። ብዙ የአበሻ ወንድ የሚያገባው ምግብ መስራት ስለማይችል ነው። የሚጥም ምግብ ለመብላት ብሎ እጅ የሚል ትዳር ውስጥ የሚገባ ሞልቷል። እኔ ከትምህርት ቤት ጀምሮ የማፈቅራትን ልጅ ነው ያገባው። የሚገርም ነገር ሚስቴን ከማግባቴ በፊት መላጣ ነበሩ። አሁን ጸጉሬ እንደ አለማያ ሐይቅ ወደ ነበረበት ተመልሷል። የምርን ነው? ተገርሜ የጠየቁት። አባቴ ይሙት መላጣ ቢሉ ዝም ብሎ መላጣ እንዳይመስል። የሆነ የድሮ ጳውሎስ ኞኞ መጽሐፍ ላይ እንዳነበቡት በጥንት ጊዜ አሺለስ የተባለ የግሪክ ጸሐፊ ነበር። ጸሐፊ መላጣ ነው። አንድ ቀን ደጅ ተቀምጦ ፀሐይ ይሞቃል። ከበላዩ ደግሞ የሆነ ንስር አሞራ በመበረር ላይ ነበር። ንስር አሞራው ኤሊ አድኖ በጥፍሮቹ ይዞ ነበር። ልክ እኛ ቅልጥም በልተን መቅኔውን ለመምጠጥ አጥንቱን እንደምንሰብረው ንስሩ ኤሊውን ፈጥፍጦ ዱለት ለማድረግ አለት ፍለጋ ቁልቁል ሲያማትር የአሺለስን መላጣ ይሾፋል። የተወለወለ አለት ስለመሰለው አነጣጥሮ ኤሊውን ቁልቁል ለቀቀው። ተረፈ አልኩት። አዎ ኤሊው ተረፈ። አሺለስ ግን አናቱ ተፈጥፍጦ ይችን ዓለም ተሰናበተ። እና ምን ልልህ ነው፣ እኔ ንስር አይደለም ድሮን የሚያሳስት መላጣ ነበረኝ። ትዳር ከመሰረቱ በኋላ ግን እንደገና አቀመቀምሁ እልሃለሁ።
በፍቅር ላይ የተመሰረተ ትዳር ይህን ያህል ተአምር ይሰራል። ድንገት የትራፊክ ፖሊስ አስቆመን። ምን አጠፋው ጌታዬ? አለ ሹፌሩ። ከኋላ ያለውን መብራት ጥሰሃል። ፖሊሱ ከሹፌሩ ጋር እየተከራከረ አይኑን ወደ ኋላ ሲወረውር አየኝ። በመስኮቱ በኩል ጎንበስ ብሎ በእውቀቱ ነው ወይስ ወንድሙ ነህ? በእውቀቱ ነኝ አልኩ ፈገግ ብዬ። ትራፊክ ፖሊሱ ወደ ሹፌሩ ተመለሰና በል እሱን ስለጫንክ ለዛሬ ምሬሃለሁ ብሎ መንጃ ፈቃዱን መለሰለት። በኩራት ደረቴን እንደነፋው ሰፈሬ ደረስን። ሾፌሩ ስልኩን ተመለካክቶ 252 ብር እንድከፍል ጠየቀኝ። 250 ብር ሰጥቼው ልወርድ ስል ቀሪው 2 ብርስ ሲል አፋጠጠኝ። 2 ብር ካሽ የለኝም አልኩት። ችግር የለም አካውንቴ ልስጥና አስገባልኝ። በጣም ከመናደዴ የተነሳ ለጊዜው ቃላት አፌ ላይ አመድ ሲሆኑብኝ ተሰማኝ። ከዛ እንደምንም ንዴቴን ዋጥ አድርጌ እየቀለድክ ነው ወይስ የምርህን ነው? በሂሳብ አልቀልድም አለ ሹፌሩ። ቀደም አጥፍተህ የትራፊክ ፖሊሱ የማረህ እኮ እኔ ስለተሳፈርኩ ነው አልኩት። ሾፌሩ ዘና ብሎ እንዲህ አለ። ሲጀመር አንተ ወሬ ባታስይዘኝ ኖሮ የትራፊክ መብራት ጥሻ አልሄድም ነበር።